ስደት ላይ ያለች እህት ውበትና ጤና። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ እህቶቼ እንደምን አላችሁ? በ30 ቀናት ጉዟችን ዛሬ 5ኛ ቀን ላይ ደርሰናል። ባለፉት ቀናት ስለ ባል፣ ስለ ቤተሰብና ስለ ቁጠባ አውርተናል። ዛሬ ግን ትኩረታችን ወደ አንቺ ነው። ራስሽን መንከባከብ ለትዳርሽ ስንቅ ነው የሚል ነው። ብዙ ጊዜ ስደት ላይ ስንሆን ለማን ተብሎ ነው በሚል ሰበብ ራሳችንን እንዘነጋለን። ነገር ግን ራስሽን መውደድና መንከባከብ ለትዳርሽ ሰላምና ለባልሽ ያለሽ ማራኪነት መሰረት ነው። ራስን የመዘንጋት አደጋ። እህቶች ቀን ከሌት በማዳም ቤት ስንደክም ፊታችን ይገረጣል፣ አካላችን ይዝናል፣ መንፈሳችንም ይጨነቃል። ከባልሽ ጋር በስልክ ስታወሪ ሁሌም ደክሞኛል፣ ታምሜያለሁ፣ ሰልችቶኛል የምትይ ከሆነ ባለቤትሽም ቀስ በቀስ ከአንቺ ማውራት ሊሰለች ይችላል። አንቺ እዚህ ራስሽን ካልጠበቅሽና ካልተንከባከብሽ ለባልሽ የምትሰጪው ፍቅርና ደስታ ይነጥፋል። ራስሽን መንከባከብ የቅንጦት ሳይሆን ለትዳርሽ ዘላቂነት የሚደረግ ኢንቨስትመንት ነው። 3 ቀላል የመንከባከቢያ መንገዶች። ስደት ላይ ሆነሽ ራስሽን የምትጠብቅባቸው 3 መንገዶች። አንደኛ የውስጥ ሰላም ወይም መንፈሳዊ ጤና። ቁርአን በመቅራትና ዚክር በማድረግ ልብሽን አረጋጊ። ሰላማዊ ሴት ለባሏ ሁሌም ማራኪ ናት። ሽካና ነጭን አስወግጅ። ሁለተኛው ተፈጥሯዊ ውበትሽን ጠብቂ። ትልቆች ሳያጋጥምሽ ባለሽበት ቦታ ሆነሽ ፊትሽን፣ ጸጉርሽን ተንከባከቢ። ከባልሽ ጋር በቪዲዮ ስትገናኝ ሁሌም ንጹህና ተውበሽ ታይ። ይህ በሩቅ ሆኖ አንቺ እንዲናፍቅ ያደርገዋል። ሶስተኛው ጤናማ አመጋገብና እረፍት። ስራሽን በሰዓቱ አከናውነሽ ለራስሽ የእረፍት ጊዜ ስጪ። በቂ ውሃ ጠጪ። ስትደግሚ አረፍ በይ። ጤናማ ስትሆኒ ነው ለትዳርሽ የምትሆኒ። እህቴ አንቺ ውድ ነሽ። ራስሽን ስትወጂ ነው ባልሽም የበለጠ የሚወድሽ። ዛሬ አንድ ተግባር ልስጣችሁ። ዛሬ ለራስሽ የምትሆን የ15 ደቂቃ የእረፍት ወይም የውበት ጊዜ ስጭና ያንን ጊዜ ለባልሽ በደስታ ስሜት ደውለሽ ንገሪው። ነገ ደግሞ በትዳር ውስጥ የሚፈጠር የርቀት ጭቅጭቅ እንዴት እናስወግድ በሚል ርዕስ እንገናኛለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።